ሙሽሪታይ በልሽ ከፋ ታውቂያለሽ፣ አንዳንቺ የምትሆንልኝ ሴት የለችም። እህትሽም ብትሆን ምን አልክ አንተ ልክስክስ? እህቴ እንደሆነች እያወክ ነበር የሁሉ ነገር የምታረጋው። ምን ታካብጃለሽ? አንቺስ ባላለሽ አይደል? አዲስ ነገር አይደለም። እኔ የልጅ ፍቅሬ ነው እንጂ ውጭ አሳይ ለትዳሬ ታማኝ ነበር። ድንገት አጠመድከኝ። እናት በሰላም ነው ስልክ ማጣነሹ? ካንቺ አልፌ እኮ እህትሽን ማስጨነቅኳት። ምን አርጊ ነው የምትለኝ? ለምንድን ነው የምትጨቀጭቀኝ? ስራ ቦታ ቶሎ እንደማይለቁኝ ስንቴ ነው ነገርኩህ? በቃ ይቅርታ እናቴ። ተመልሰናል። በአዲስ ቪዲዮ ጉድ ተባለ ቪዲዮ ተመልሰናል። ሰብስክራይብ እና ላይክ እያደረጋችሁ ጀምሩት። የሚገርም ቪዲዮ ነው ዛሬ የምናየው። ይመቻችሁ። እነሱ ድብብቆሽ ስልችት ነው። ድብብቆሽ አንቺ ልጅ ባለሽ ግን ትረሻዋለሽ መሰለኝ። ብቻ አላውቅም ግን ወስኛለሁ። ምንድነው የወሰንሽው? ሴት ልጅ አንዴ ልቧ ከቤት ከወጣ አይመለስ። ባሌን ፈትቼ አንተ ጋር ለመምጣት ወስኛለሁ። ባልሽ ካወቀ ግን ከባድ ነው የሚሆነው። አይመለከተኝም። በጣም ወድጄ ካለው እኮ ሁሉን ነገር ሌላ ቦታ ሄደን መኖር እንችላለን። አንቺ ትቀልጃለሽ። ለማንኛውም እናወራለን። ስትወጪ ተጠንቀሽ ውጪ፣ ማንም ሰው እንዳያይሽ። ይሄን ቪዲዮ በማሳየቴ በጣም ይቅርታ። እናት በሰላም ነው ስልክ ማጣነሹ? ካንቺ አልፌ እኮ እህትሽን ማስጨነቅኳት። ምን አርጊ ነው የምትለኝ? ለምንድን ነው የምትጨቀጭቀኝ? ስራ ቦታ ቶሎ እንደማይለቁኝ ስንቴ ነው ነገርኩህ? በቃ ይቅርታ እናቴ። አትናደጂ። ስትናደጂ እኮ ያምሻል። ለማንኛውም እቤት ስንገባ እንነጋገራለን። አይዞሽ ሙሽሪታይ በልሽ ከፋ የኔ ፍቅር፣ እኔ እስከ ሰርጋችን ቀን ድረስ መታገስ አልችልም። ምን ነው የኔ ወድ? ከላይም ከታችም ያለችኝ እህቴ እሷ ነች። እናትና አባታችን ከሞቱ በኋላ እኔና እሷን ተረጋግተን ያደግን። አውቃለሁ። ብዙ ጊዜ እኮ ደጋግመሽ ነግረሽኛል። እንዴት ረሳዋለሁ? እንደዚህ ደጋግሜ እኮ የምነግርህ እንደዚህ የምትኮራባትን የአሁን ፍቅረኛህን የወደፊት ደግሞ ሚስትህ እንደዚህ ጠንካራ ለመሆኗ ሚስጥሯን እኮ ማወቅ ስላለብን። አንቺም እኮ ከዛሬ ነገ አስተዋውቃችኋለሁ እያልሽ በጉጉት ገደልሽ። ሄላውቴ አይገርምም? እያነሳንሽ መደወልሽ። ከማን ጋር እያነሳሽ? አስተዋውቅሻለሁ አልኩሽም። የት ነሽ? በማሚ ሀይ ብለሽን ትሄጃለሽ። ሰፈር አካባቢ ነኝ ግን ሳልዘጋጅ አይደብርም? ኧረ አይደብርም። እኛ ሰፈር ያለው ካፌ ነን። በቃ ቶሎ ነይ የኔ ፍቅር። ደስ አይልም? ሻለችን እኮ ልትተዋወቀን እየመጣች ነው። አይዞሽ ሻለችን እኮ ልትተዋወቀን እየመጣች ነው። አመማት እባክሽ እህቴ። የኔ ፍቅር ለመምጣት የተመቻት አልመሰለኝም። በቃ ትጨናነቂ። እኛም ያለ ፕሮግራም ነው የጠራሁት። እቺ ልጅ ቅድሞ አይደልሽ እንዴ አልጋ ጋር የነበረች? እሺ ብላኝ ቀርታ አታውቅም። ቢሆንም እንዳይደበረሽ እረዳሻለሁ። ችግር የለውም። እሺ ሌላ ጊዜ ይደርሳል። አሁን ተነስተን እንውጣ። ቀልዴ ተጓዝናቸው ሲቆጥር ዶክተሩ ጥሩ ተስፋ እንዳለው ነግሮኛል። ምን አይነት ተስፋ? ምን ያልሞከርነው ነገር አለ? እኔም ስልችት እያለኝ። የኔም ያንቺም ዘርቶ ልጅ የሚፈጠርበት መንገድ እንዳለ ዶክተሩ ነግሮኛል። ደስ አይልም? ምንም ደስ አይልም። እኔ በእንደዚህ አይነት መንገድ ልጅ ማምጣት አልፈልግም። አግዥኝ እንጂ በቃ ይሄን ነገር ሊፈልግ ያላመጣሁት ፈጣሪ ለዚህ ነገር አላደለኝም። ዶክተሮች የሚሰጡን መንገድ ደግሞ እንጠቀም። አልችልም። ቆይ ግን ሰሞኑን ሰላም ነሽ? ብዙ ነገርሽ እየተቀየረብኝ ነው። ምን ያህል ልጅ እንደምትወጂ አውቃለሁ። ካገሽኝ ሁሉም ነገር ይስተካከላል። በቃ ጥሩ ስሜት ላይ አይደለሁም። ጊዜ ይስጠኝ። እናንተ ምንድነው እጭ ድረስ እኮ ነው ጭቅጭቃችሁ የሚሰማው? ብታይ ለመዝናት ነው ያዳማ ስላት፣ እሷ ደግሞ ጉዱን አላወቀሱ። ሰሞኑን ተደጋጋሚ እንደዚህ እያደረጋት። ቆይ እንዴ ለምን ሆስፒታል አልታየችው? መች እሺ ትላለች። ታውቂያት የለ? ለነገሩ የሰሞኑ ጭንቀት መሰለኝ እንደዚህ የሚያደርግ። አይመስለኝም። ያልነገራችሁኝ ነገር አለ እንዴ? ያው ታውቂያለሽ፣ ምንም ካንቺ የሚደብቀው ነገር የለም። ዶክተሩም ተስፋ እንዳለንና የሁለታችንም ዘር ተወስዶ ልጅ የሚፈጠርበት መንገድ እንዳለ ዶክተሩ ነግሮኛል። ይሄ እኮ ትልቅ የምስራች ነው። ምስኪን በል እስኪ ከቦርሲ ሶፍት አቀብኝ። ወንድ ልጅ ምስኪን እኮ ነው መቤቴ። አይዞሽ ሙሽሪታይ እስኪ ከቦርሲ ሶፍት አቀብኝ። እኔ እኮ ለዚህ ነው ማዝንላት። አታሳዝንም? ገና ለገና ዶክተሩ ተስፋ ሰጥቶናል ብላ እርግዝና መመርመሪያ ይዛ መዞር ጀመረች። አታሳዝንም? ልጅ እኮ አላወቀም። አባቴ እየተጨናነኩኝ ነው፣ ተረዳኝ። እኔ ነኝ ጥፋተኛ። አስሬ ስለ ልጅ እያነሳሁብሽ አንቺንም ማስጨነቅኩሽ። እናንተ እኔን እዚህ አቆማችሁ የፍቅር ወሬያችሁን ትቀዳላችሁ አይደለ? እህሉ እኔ ልሂድላችሁ። በፍጹም ሲጀመር እኔ ልወጣ ስል ነው አንቺ የመጣሽ። አሁን መጥተሽ ልትሄጂ ነው? በእህትሽን ተንከባከቢያት፣ እኔ ልሂድ። የኔ አባት በእናትህ እሱ አላወቀም ጉዱን። ይቆጥር እህቴ ድራማ ነው ቤት ውስጥ የተጀመረው። ማለት የምን ድራማ? አትዋሽ፣ ሴት ነኝ። ምንም ልደብቂኝ እንዳትሞክሪ። የእርግዝና መመርመሪያ እዚህ ቤት ውስጥ ምን ያደርጋል? ማለት ዳር እኮ ነው። የሚያጠራጥር ነገር ሳይ ቼክ ማድረግ የለብኝም? የሌባ አይነ ደረቃሉ ባለቤትሽ መውለድ እንደማይችል ላስታውስሽ። አንቺ ታላቅሽ እኮ ነኝ። እንዴት ነው የምትናገሪኝ?
በፍጹም በትዳሬ ማል ድገቢ አልፈልግም። እሺ ችግር የለውም። እኔ ጥፋተኛ እንደ እህት የማግዝሽ ነገር ካለ በማንኛውም ሰዓት አለው። ሲምር ስማ ላወራክ እፈልጋለሁ። አትልሽማ ከመሰለ አፈኩሽ እየቀለድኩኝ አይደለም የምሬን ነው። ነው ከባልሽ ጋር ችግር አለ እንዴ? ምንድነው የምትቀባጠረው? ከልብ ስማኝ። ይኸውልህ ሳላለቅስ አልቀርም። ምንድነው የምትቀባጠረው? ከልብ ስማኝ። ይኸውልህ ሳላለቅስ አልቀርም። ምን አንቺ ኮቲ የለሽም? እንዳስደነገጥሽኝ እኮ እንዴ። ከማን ጋር ስለ እርግዝና የምታወሪ? አንቺ ልጅ ጭንቀትሽን በልክ አድርጊው እሺ። ኧረ ከዶክተሩ ጋር እያወራሁ ነበር። አይ ጥሩ እላረስቼ ነበር የተመለስኩት። በይቻ ሄሎ፣ እየሰማህ ነበር እንዴ? እህትሽ መጣ ነው እንዴ? አዎ፣ ምንም ቤት ውስጥ ያለው ነገር እየጣመኝ አይደለም። ለማንኛውም አሁን ተገናኝተን ማውራት አለብን። ጥሩ እሺ፣ ስትወጪ ደውይልኝ። ተጓዝናችን ምንድነው እንደዚህ አጣርፍሽ የጠራሽኝ? ሰሞኑን የእህቴ ነገር በጣም እያሳሰበኝ ነው። ለዚህ ነው እንደዛ ቸኩልሽ የፈለግሽ? አይደለም፣ ምነግር ነገር አለ፣ ግን እሷም ነገር እያስጨነቀኝ ስለሆነ ነው። ምን ነው አዲስ አየሽባት ነገር አለ? አላቅም፣ ግን የድሮ እህቴ ባህሪ አይደለም ያየውባት። እንደማትደባበቁ ነግረሽኛል። ስለዚህ ቀርበሽ አወራት። አሁን በጣም እቸኩላለሁ። ሰው ቀጠሬ ነው ፈልጋለሁ ስትኝ የመጣሁት። በጣም ነው የጨነቀኝ። ባለትዳር ቤት ውስጥ ያውም ሴት ቦርሳ ውስጥ እንዴት የእርግዝና መመርመሪያና ኮንዶም ይገኛል? በእርግጥ ኮንዶሙን ማግኘቴን አላወቀችም። አንቺ ልጅ ምንም የተረዳሽኝ አልመሰለኝም። ደንግጬ የመጣሁት እኮ የሆነ ነገር የገጠመሽ ስለመሰለኝ እንጂ ሰው ቀጠሬ ነበር የመጣሁት። ስለዚህ ጉዳይ እንድናወራ ከሆነ ሌላ ጊዜ ይደርሳል። አባቴ ጊዜው ባይሆንም የሆነ ነገር ሳይፈጠር አይቀርም። የኔ ፍቅር ያመመሽ ነገር አለ እንዴ? ሆስፒታል የጠራውክም ለዛ ነው። ያጠራጥር ነገር አይቼ ለማረጋገጥ ፈልጌ ነው የመጣሁት። ምንድነው? አታስጨንቂ፣ ንገሪኛ። የእርግዝና ስሜት ራሴ ላይ እያየሁ ነው እና ውጤቱን እየጠበቅኩ ነው። ይቅርታ የኔ እህት ውጤት ደርሷል። ወደ ውስጥ ገቢ መጣው። እሺ የኔ ፍቅር አይዞሽ ሙሽሪት መጣው። እሺ የኔ ፍቅር ምንድነው ማየው? ምን አይሽ? እንዴት መጣሽ? አሁን መቀባጠሩን ምን እያረክ ብቻ እንደነበረ ንገረኝ። ሆስፒታል እኮ ነገኘሽኝ እንጂ ቤርጎ ቤት አይደል። መልስልኝ። ከልጅቷ ጋር ምንድነው ያለክ? አንቺ ልጅ ድምጽሽን ቀንሽ፣ ነግሬሻለሁ። ሰፈሩን በጫት ሳልበጠብጥልህ ንገረኝ። እንደውም ይለይልሽ፣ ፍቅረኛዬ ነች። ምን? አንድ ነገር ልንገርሽ፣ አጉል ጻድቅ መጮህ ምታሽ ትዳር እያለሽ እኔ ጋር ልተኝ እንደ በቃ በዚህ ልክ እንድታቀለኝና እንድትንቀኝ አልፈልግም። በቃ ቃለው ተሸንፌያለሁ፣ ምክንያቱም በጣም ስለወደድኩ። አታስመስይ። ዛሬ ትዳር እያለሽ ከኔ ጋር ከወጣሽ ነገስ እኔ ሌላ ወንድ እንደማደርቢ በምን አውቃለሁ? እንዳትጨርሰው። እኔ እውነት ወድጄሃለሁ። ቅድማ ይቀጥላል። እንደወደዳችሁት ተስፋ አደርጋለሁ። እንግዲህ ብዙዎችን ያስተምራል ብዬ አስባለሁ። ሰብስክራይብ፣ ላይክ እያደረጋችሁ ይመቻችሁ። መልካም ጊዜ